ስሙት። ማለት ምን ማለት እንደሆነ የምታውቁ እጃችሁ ነው። እሺ አንድ ካለ እኔ እሸልማለሁ። አዛኝ ማለት ምን ማለት እንደሆነ በዩኒቨርሲቲ መምህርም ሊሆን ይችላል። አታውቋት። አዛኝ እኔ ማለት ምን ማለት ነው ትሉ ይነግራችኋል። ተመልከቱ። ሀለወቱ ለአብ ቅድመ ይፈጠር አለ። እግዚአብሔር ካለም መፈጠሩ ነበረ ማለት ነው። ማለት እግዚአብሔር ሀሎ ማለት ነው። እግዚአብሔር ዓለም ከመፈጠሩ በፊት ነበር ማለት ነው። ማለት ግን አይታወቅም። ይችን እንደው ፊደላችሁን ሳታውቁ እኮ ነው ተምረን ዲግሪ ያለን ምን አለን እያላችሁ የምትበጠብጡ ሀገር የምትበጠብጡ ማለት ነው። በማታውቁት እውቀት ሀገር የምታመሱ ሞልታችኋል። እውነቴን በማናውቀው እውቀት ድንቁርና ነግሶብን ያለን ማለት ነው። አወቅን መስሎን እየተበላሸን ያለን የወሬ ጥርቅም እንጂ የእውቀት ጥርቅም የሌለን ስንቶች ነው። የወሬ ጥርቅም የሚረባ ጠብ የማይል ህዝብ የማይጠግብ እውቀት የያዘ ራሳችን እንኳን ያልተለወጥንበት። አንዳንድ ጊዜ እንደው እኮ ይገርማል። ትምህርታችሁን ሰብስቡትና እንደው የተማራችሁን አንደኛ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ እንደዚህ ብላችሁ ቁጠሩና እናንተ ዲግሪዎች እኔን ምን አረጋችሁ ብላችሁ ተዱ ሌባ አረጋችሁኝ ካላችሁ ከስራችኋል። ትምህርት ሌባ ካረገ፣ ትምህርት ነፍሰ ገዳይ ካደረገ፣ ትምህርት አመንዝራ ካደረገ፣ መማር ድንግል ሊያረግ ሲገባው መማር አመንዝራ ካደረገ፣ ተሳዳቢ ካደረገ፣ ጋጠወጥ ካደረገ ትምህርት ነው አይደለም። ለዚሁ ትምህርታችን ትምህርት የቀበረው ብዙ ነው። አወቅን ቤተክርስቲያኒቱ እንደው አላቀር ፊደል እንኳን ለማታውቁበት ለተማራችሁ ትምህርት እንኳን ዕውቅና ለሌላችሁ ለዚህ እንኳን ተማርን ብላችሁ በእውቀት በሳይንስ እያመካኛችሁ የጠፋችሁ ብዙዎች አላችሁ። ስለዚህ 30 ብር እንዳይቀብረን እግዚአብሔር ይጠብቀን።